ሰላም ቤተሰቦች ድጋሜ በ2017 አንዳንድ ጥያቄዎች ተገናኝተናል። ስለዚህ በጋራ እየሰራን እንሄዳለን። አንደኛ ጥያቄ which of the following expression is the correct decomposition of rational expression to x minus 3 over x square plus x minus 2 ይላል። አሁን የዚህ ራሽናል ኤክስፕሬሽን ዲኮምፖዚሽን ስናደርገው ምንድን ነው የትኛው ነው ይለናል። ስለዚህ እስቲ ወደ ሶሉሽን እንምጣ። የተሰጠን 2x minus 3 over x square plus x minus 2። ስለዚህ ከተቻለን ዲኖሚኔተሩን ይሄኛውን የነዚህን ይሄን ፋክተራይዝ ለማድረግ እንሞክራለን። ምክንያቱም ይሄ ፋክተራይዝ ከሆነ ሊነር ይሆንልናል። ስለዚህ ይሄ ሊነር ሆነልን ማለት ደግሞ በዚህ ፎርም እንጽፋለን ማለት ነው። እቺኛዋን ፋክተራይዝ እናርጋት ተደምሮ እንተባሰው ኔጌቲቭ 2 ተደምሮ 1። ስለዚህ 2 እና 1። ስለዚህ እሺ እንጻፈው ሙሉ 2x minus 3 over x square plus 2x minus x minus 2 ይሄ እንዴት እንላል? 2x minus 3 over እሺ የጋራ x ብናወጣ x plus 2 እዚህ ጋር ደግሞ የጋራ ማይነስን ብናወጣ x plus 2 ይሆንልናል። ስለዚህ ይሄ 2x minus 3 over x plus 2 x minus 1 እንዲሆንልን ማለት ነው። ስለዚህ ይሄን ኳድራቲክ የነበረው ወደ ሊነር ቀይረናል። ስለዚህ 2x minus 3 over x plus 2 times x minus 1 ስለመጣልን ይሄን እኩል ይሆናል እንልና a over አንዱን x plus 2 plus b over x minus 1 so አሁን ይሄን እንጻፈው 2x minus 3 over x plus 2 x minus 1 እዚህ ይሄን ኤልሲኤሙን ስንወስድ x plus 2 እና x minus 1 ነው። ስለዚህ x plus 2 times x minus 1 ለዚህ ሲካፈል x minus 1 ይቀራል። ስለዚህ a into x minus 1 plus x plus 2 times x minus 1 ለዚህ ሲካፈል x plus 2 ይቀራል። ስለዚህ b into x plus 2 አሁን አያችሁ ይሄ በዚህ ተጣፋለን ማለት ነው። ስለዚህ የሚቀረን 2x minus 3 እኩል ይሆናል የነዚህኛው። ስለዚህ a times a x ax minus a plus bx plus 2b። ስለዚህ አሁን እዚህ ጋር x ያለው ከx ካላቸው ጋር ኢኩዌት እናደርጋለን ሊነሩን ከነዚህ ሊነር ጋር ማለት ነው። ስለዚህ እዚህ ጋር x ያለው 2 እኩል ይሆናል a plus b ጋር ኢኩዌት እናደርጋለን። እንደገና ሊነሩን ደግሞ -3 እኩል ይሆናል ከኔጌቲቭ a plus 2b። እሺ እዚህ ጋር ለa ሶልቭ እናድርግ። እቺን ወደ ስናሳልፋት a ማለት 2 minus b ነው አይደል? ስለዚህ ይሄን እዚህ ቦታ ማስገባት ነው ማለት ነው። ስለዚህ -3 እኩል ይሆናል minus of a ምንድነው 2 minus b 2 minus b plus 2b -3 እኩል ይሆናል a minus ነው ሲያባዛ minus በ2 ሲባዛ -2 plus b plus 2b። እሺ እቺ ወደዚህ እንወሰዳት -3 plus 2 እኩል ይሆናል 3b a minus 1 ይሆናል እኩል ይሆናል 3b ለ3 ስናካፍል ቢያችን ስንትመጣ ኔጌቲቭ 1 ኦቨር 3 ኦኬ። ስለዚህ ቢ አግኝተናል። እዚህ ጋር መተካት ነው ማለት ነው። ኤ ለማግኘት ኤ እኩል ይሆናል 2 ማይነስ ኦፍ ቢያችን ኔጌቲቭ 1 ኦቨር 3 ነበር የመጣው። ስለዚህ ኤ እኩል ይሆናል 2 ፕላስ 1 ኦቨር 3 ዋን አለው ኤልሲኤሙ 3 ነው እና እንደምራቸው 3 ለ1 3 ነው 6 ይሆናል ፕላስ 3 ለ3 1 ታይምስ 1 1 እዚህ ኤያችን ስንት ይሆናል 7 ኦቨር 3። አሁን የኤን ቫልዩ አግኝተናል የቢን አግኝተናል። ስለዚህ መተካት ነው ማለት ነው። እሺ በኤ ቦታ 7 ኦቨር 3 በኤ ቦታ 7 ኦቨር 3 እንተካለን። በቢ ቦታ ደግሞ ኔጌቲቭ 1 ኦቨር 3 ስለዚህ
7/3 ኢንቱ ኤክስ ፕላስ 2 ፕላስ እንልና 1/-3 ማለት እንችላለን። -3 ኢንቱ ኤክስ ማይነስ 1። ስለዚህ ይሄ ወደ ውስጥ አስገብተን ማብዛት እንችላለን። 7/3 ታይምስ ኤክስ 3x ፕላስ 6 እሺ ፕላስ እንልና 1/- ይሆናል ማለት ነው። ስለዚህ 7/3x ፕላስ 6 ፕላስ 1/-3x ፕላስ 3 ወደ ምርጫችን ስንመጣ እሺ ቢ ላይ ያለው ትክክል ነው ማለት ነው። ሁለተኛ ላይ ሌት f of x equal to x cube plus 2x plus 1 and g of x square minus 1 be given to polynomial function then which of the following is true ይለናል። እሺ ኤ ላይ ያለው f of x minus g of x x cube minus 2x square plus 2x ይለናል። እስቲ እንስራው። f of x ምንድነው? x cube plus 2x plus 1 minus of g of x ደግሞ ያው ቅንፍ ማድረጋችሁን አትርሱ። x square minus 1 x cube plus 2x plus 1 minus x square plus 1 x cube plus 2x plus 2 minus x square ሸስታክል እንጻፋት x cube minus x square plus 2x plus 2 ምርጫችን ላይ ግን ትክክል አይደለም። ቢ ላይ f of x plus g of x እኩል ይሆናል x cube plus x square ይለናል። እሺ እንደምራቸው f of x እና g of x መደመር ነው። እሺ f of x ምንድነው? x cube plus 2x plus 1 plus እንልና g of x x square minus 1 ይህን ስንደምር ያው ሌላ x cube የለም። ስለዚህ x cube plus x square ሌላ የለውም plus 2x እቺ ትጣፋልናለች ይሄ ይሆናል። ቢ ላይም ትክክል አይደለም። x cube plus x square ነው የሚለው። ሲ ላይ እናካፍል f of x ለg of x። እሺ f of x አችን አሁንም x cube plus 2x plus 1 over x square minus 1 ይሄ ዜሮ የሚያደርገው የለም። ስለዚህ ፋክተራይዝ ማድረግ አንችልም። ያው ስለዚህ እንዲሁ ነው የሚቀመጠው። ሲ ላይ ግን ሌላ ነው። x square plus 1 over x minus 1 ነው የሚለው ትክክል አይደለም። ዲ f of x times g of x። እሺ ሁለቱን እናብዛ። f of x አችን x cube plus 2x plus 1 ነው። g of x ደግሞ x square minus 1። ስለዚህ x cube times x square x to the power of 5 ነው። x cube times minus 1 minus x cube 2x times x square plus 2x cube 2x times 1 negative 1 minus 2x እሺ 1 times x square plus x square minus 1 እሺ ላይክ ተርሞችን ሰብስብ። እሺ x the power of 5 እቺ negative x cube plus 2x cube plus x cube እሺ plus x square minus 2x minus 1 እሺ ያ ትክክል ነው። ዲ ስለዚህ ዲ ይሆናል ማለት ነው። እሺ በቀጣይ እስክንገናኝ ድረስ ባይ